አሰላሙ አለይኩም ወራህመቱላሂ ወበረካቱ። የረበና ሰላም በእናንተ ላይ ይሁን። እንዲሁም ክርስቲያን እህት ወንድሞች ሰላም ሰላም ብያለሁኝ። እኔ ጋር አልሐምዱሊላህ ረብል ዓለሚን። እና በነገራችን ላይ ላይክ፣ ሰብስክራይብ፣ ሼር ለምታደርጉ ለምታበረታቱኝ እህቶቼ ከልብ እያመሰገነው ይቀጥላል። ዜና ዜና በዘነዘና ይላል ያገረ ሰው። የኔ ዛሬ ዜናዬ ማለት ነው። ውድ እህቶቼ፣ ውድና የተከበራችሁ ውድ ወዳጆቼ እህቶቼ፣ እኔ ዛሬ ላስተላልፍላችሁ የምፈልገው ነገር ቢኖር ይሉኝታን እናስወግደው። ይሉኝታ እድሜያችንን በልቶታል። ይሉኝታ ማንነታችንን አእምሯችንን በልቶታል። ወይም እህት ወይም ወንድም ወይም ዘመድ ወይም እንዲሁም ባልሽ ወይም የልጅሽ አባት እያምታታ ገንዘብሽን ሊበላሽ የሚችለው ሰላም ሊልሽ ሳይሆን የደወለው ወይም የደወለችው ወይም የደወለው ወንድምም ሊሆን ይችላል ወይም ልጅሽ። ስለዚህ እህት አለምዬ እኔ ላስተላልፍልሽ የምፈልገው ነገር ቢኖር ይሉኝታን አስወግጂው። ይሉኝታ ሁላችንንም እድሜያችንንም ሁሉ ነገራችንንም እንደወሰደ እንዳረሺ አትተኝ። ሁሌ አንጭ ገንዘብ ባልም ተሆነ ሁሌ አንጭ ገንዘብ እንዲህ እያለ እኔና አንቺ ምኑም ባልና ሚስት ሆንን። ገንዘብ ለኔ ታላቅ ሽልኝ እኔ ምንሽ ነኝ ብሎ እየጠየቀ ሲያስፈራራት፣ በአሁን ሰዓት ደግሞ ያሉ ወንዶች ኒካሃ ወይም 80 የሚፈቱት ብር እያስከፈሉ ነው ብለዋል። እና ውድ እህቴ ይሉኝታ እያለሽ ውዴ ፍቅሬ እያለ ገንዘብ ለሚጠይቅሽ ባልሽ እውነት ገንዘቡን እየሰራበት ነው ብለሽ ጠይቂ። ወገኖችሽን ወይም ቤተሰቦችሽን እንዳትታለይ። ይሉኝታን አብዝተሽ ስታበዥው ይቀብርሻልና። አንቺ ውዷ እህቴ የስደተኛዋ ሁሌም ገንዘብ በሚልሽ ሰዓት ይሉኝታን እያልሽ ገንዘብሽን ሁሌ የምሰጪ እንዴ? እኔ አልወደድም እንዲ ገንዘብ ታላክሁ ወይም ገንዘብ ታልሰጠው እኔ በማንነቴ ልፈለግ አልችልም ወይ ብለሽ በአይምሮሽ ስትጨነቂ የነበረሽ እህቴ፣ ውዷ እህቴ፣ እኔ ላስተላልፍልሽ የምፈልገው ነገር ቢኖር ጉልበትም ያልቃል፣ እድሜም ያልቃል፣ ድካምም ይመጣል። ይሉኝታን ሳታበዢ ገንዘብሽን በስነ ስርዓት ያለበት ቦታ ላይ አውዪው ትልሻለች የራሳ ልጅ። አመሰግናለሁ። ለማንኛውም እህቶቼ ልቀጥልበት እንዴ? እና እህቶቼ ያው ይሉኝታን እናስወግደው። ዛሬ የማስተላልፍላችሁ ነገር ቢኖር ይሉኝታን እናስወግደው። ይሉኝታን ታላስወገድ ነው እኛ መቼም ልንለወጥ አንችልም። ቤተሰብሽም ቢሆን የሚፈልግሽ ደውሎ የሚጠይቅሽ ገንዘብ እንድትሰጪው ተሆነ ያ ሰው አንቺ እንጂ የምትፈልጊው እሱ የሚፈልግሽ ጥቅም ሲፈልግ ብቻ ነው። እህቴ ወይም ወንድሞቼ ሁላችሁንም ነው ያልኩት። እና ለገንዘብ ብቻና ብቻ የሚቀርብን ሰው ማወቅ ትችላላችሁ ወይ? አዎ ይቻላል። ውዴ ፍቅሬ ብሎ አታሎ የሚወስድ ገንዘብን በጆሮሽ ማወቅ ትችላለሽ። እህትሽ ገንዘብ ታልሰጥሻት አንቺን አትፈልግም እንዴ? በነፃ ማውራት አትፈልግም እንዴ? እንዴት ነሽ ብላ ማናገር አትፈልግም እንዴ? ወንድምሽ ገንዘብ ታልሰጥሽው ሰላም እህቴ ብሎ ማውራት አይችልም እንዴ? ይችላል። ይሉኝታን አስወግዱት። ይችላል። እኛ ይሉኝታን ስናስወግድ ከፍ እንጂ የምንለው ዘቅ አንወርድም ወደታች፣ ከፍታን እንጂ ይሉኝታን የምናስወግደው ተሆነ ይሉኝን ለከሌ ሰጥቼ ለከሌ እንዲህ አድርጌ ነገም ሰርቼ አገኘዋለሁ እያልን የምንታለል ብዙዎች አለን። እና ባልሽም ቢሆን በቃ ገንዘቡን ምን ላይ ነው የሚያውለው? እውነት
ይወደኛል፣ እውነት ሊከዳኝ አይችልም ብለሽ አስተውለሽ ገንዘብሽን ስጪው። አስተዋይ ወንድ የለም በአሁን ሰዓት። ምንም ወንድ ብትይ ወንድም ብትይ እህት ብትይ ሁሉም። ስለዚህ እህቶቼ ይሉኝታን አስወግዱት። ይሉኝታን ታስወገዳችሁ ትለወጣላችሁ። ይሉኝታ ግን ታለ ለከሌህን አርጊ ለከሌህን አርጊ ነገ ሰርቻ አገኘዋለሁ ነገ ይተካል እያልሽ እድሜሽንም እያረግሽ ትበይዋለሽ። ሁሉ ነገርሽን ታረጊና ታሳልፊዋለሽ ማለት ነው። ስለዚህ እህቶቼ ይሉኝታን እናስወግድ። ይሉኝታን ታስወገድን እኛ አሰብነው ደረጃ ላይ እንደርሳለን። ይሉኝታን እየጎዳን ይሉኝታ ነው ከሰው በታች አለን። ስለዚህ ይሉኝታን ታስወግድ ነው እኛ ከሰው በላይ እንጂ ከሰው በታይ ልንሆን አንችልም። በቃ ገንዘባችሁን ያዙ፣ ገንዘባችሁን ያዙ። በስንት ተለብልባችሁ ነው ሰዓት ስታረፍዱ ፊታቸው ገርፏችሁ ነው እንቅልፋታችሁ ነው የምታገኙት ገንዘቡን። ገንዘቡን ጥቅም ላይ አውሉት፣ አታባክኑት። በቃ አንድ ሰው የሚወድሽ ለጥቅም ፈልጎት ሆነ ያን ሰው አስወግጁ። አይምጣ አንቺ ጋ አይምጣ፣ አልፈልግህም። እኔነቴን ፈልገህ ተሆነ የምትመጣው ና እንጂ ገንዘብ ፈልገህ የምትመጣ ተሆነ ብለሽ ድልድዩን ዝጊበት፣ ወይም ከጠል አህመርን ቀይ መስበርን ዝጊበት። ስለዚህ ለጥቅም የሚፈልግሽን ማንነቱን ማወቅ ትችያለሽ በጆሮሽ። ምሳሌ ድሮ ማለት ነው አብዛኛው ሴት ወንድ ጋር ሲሄዱ ወይም ሲያገቡ 5000 6000 7000 ምናምን ይዘው በቦርሳቸው የሚሄዱ አሉ ማለት ነው። እነዚህ ሴት አሰዳቢዎች ናቸው እነዚህ። እና ከዛ ምን ቢል ጥሩ ሰው 4000 5000 ይዞ ይመጣል። አንቺ ይሄን አከል ብሎ ሚስቱን ያስቀየመ ወንድ አለ። ያ ወንድ ማለት ገንዘብ የሚፈልግ ነው። ያኔ እንደዛ በሚልሽ ሰዓት አስወግደሽው ቢሆን ጭንቅላትሽን ሊጎዳሽም አይችልም፣ የልብ ጠባሳም ሊያመጣብሽ አይችልም ነበር። ግን እኛ ይሉኝን ስለምናበዛ ይሄንን ባደርግ ምን ይሉኝ የሚል ጎጂ ባህል ወይም ጎጂ አነጋገር እኛን ከሰው በታች ያደረገን፣ እኛ እንዳንለወጥ ያደረገን፣ ሰርተን እንዳልሰራን የሆን ነው ይሉኝታን ስለምናበዛ ነው። ምን ይሉኝ ለከሌ ይሄንን ባደርግለት ይሄኛው ይከፋል፣ ለከሌ ይሄንን አድርግለት ለዛ ሳላደርግ ያኛው ይከፋል እያልን ይሉኝታን ጉልበታችንን ሁሉ ነገራችንን ያጣን ብዙዎች አለን የስደተኞች። ለማንኛውም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እህቶቼ አበረታቱኝ። አመሰግናለሁ። ቻው